ጠብቂኝ ፍቅሬን እዚያው ቦታ የታለች ታማብሽ ልትጠይቂያት ሄድሽው ጓደኛሽ? እሱም እኮ ሊጠይቃት ፈልጎ አብረን እንሂድ ብሎኝ ነው። ይገርማል። የ10 ዓመት ጓደኛዬ የፍቅረኛዬን እጅ ስትስማየው ነው ማ እኔ ኧረ እንዳሰብከው አይደለም። አንዳንዴ ማፍቀር ሞኝነት ነው የሚመስላችሁ? እጄን ሳሜ ማለት ሌላ ነገር አለ ማለት ነው እንዴ? እኮ እንዴ ደሞ እኔ ልብ ጓደኛ አይደለሁ እንዴ? እንዴት በማይሆን ነገር ትጠረጥረኛለህ? ኧረ እኔ ያልጠረጠርኩ አይኔና ልቤ ናቸው ያሹኝ። ለሁለታችሁ ካለኝ ቦታ አንጻር ማመን ከበደኝ እንጂ ቆዩ ስላላችሁ ግንኙነት ካወኩ። ምንድነው የምታወራው? የምን ግንኙነት? በቃ ሻፊ